ሰላም እንዴት ናችሁ ተመልካቾቻችን ወይም አድማጮቻችን? ዛሬ እንግዲህ ካፌ ላይ ቁጭ ብለን ቡና እና ማኪያቶ እና እርጥብም እየበላን እየተጨዋወትን ነውና ሰፋ ያለ ውይይት ወይንም ሀሳቦችን እየተነጋገርን ከጓደኞቻችን ጋር ወይም ከኔ መሰለ ሰዎች ጋር እየተነጋገርን ነው። ምናልባት የመጀመሪያ ሀሳባችን ምናነሳው ሪሌሽንሺፕ የወንድና የሴት ግንኙነት ላይ ሴቶች እና ወንዶች በተለይ እንደ ኢትዮጵያ ባለ ካልቸር ላይ ይሰማላ እንደ ኢትዮጵያ ባለ ካልቸር ላይ ግንኙነት አንዱ የሚባለው ብዙ በተለይ ወንድና ሴት ግንኙነት ላይ ያለ ወይንም ጾታዊ ግንኙነት ወይም ሴክስ ምን ነው እና አካላዊ ንክኪ የመዛሳ መተቃቀፍ ነውና እሱ ነገር ላይ ያስፈልጋል ወይ? አሁን ዴት ለማድረግ ጓደኝነት መያዝ ቺት ማድረግ መያያዝ ምናምን ያስፈልጋል ወይ? እና የናንተንም ደግሞ አንዳንድ ጥያቄያችሁንም ሂስትሪያችሁንም ነገሩን እስቲ ጓደኛ ይዘ ዴት አርገ ሰመ ወይም ደግሞ ሴክስ አርገ ታውቃለህ ወይ? ያው እንደ አንድ ሀበሻ ከጠየቀኝ ይሄ ልጅ የሚያየው ስልክ ድምጹ እየገባብን ነው። ድምጹ እየገባብን ስለሆነ እኛን ሀሳብ ማሰማም ከሆነ ማይኩን ሰጥተህ ውጣ። አድብ ኦኬ አይሰማ ኖ አሁን አይሰማም። አሁን አይሰማም። ይሰማል። እኔ ጮክ ነው። እሺ ያወራነው ሀሳብ ያ ዴት ላይ አሁን እያወራን ያለ ነው። ዴት ላይ ኦኬ ወይንም ዴት ላይ ይሄን ዝቅ አድርገው። ያ ትንሽ ዛሬ የዚህ ድምጽ ትንሽ ቀንሶብኛል። አይ ስላላወራን። ኦኬ እሺ ይሰማል። እሺ አንተ ይሰማል። ዴት ላይ ወይንም ግንኙነት ላይ ጓደኛ ወይ ትዳር ማትይዛትን ሴት ቀድሞ ሴክስ ማድረግ ትክክል ነው ወይ? ብዙዎቹ ኢትዮጵያ ውስጥ ያለው ከመጋባታቸው በፊት ዴት ላይ ሴክስ ያደርጋሉ እና አንተስ እንደዛ አልፈሃል ወይ? ኦኬ አሁን ስለ ፐርሰናል ስለ ራሴ ህይወት ነው የምጠይቀኝ? አሰ ጀነራል ነው? ስለ ራስህ እስቲ። ኦኬ እኔ ምክንያቱም ማንም ማያቀንም ማንም ማየም ግን የራስን ሂስትሪ ካላደረከም አላደረኩም ያው ምንድነው እውነት ቱ ቢሆን አይደል የምናወራው ሪያሊቲ ነው ማለት እውነታ ነው። ሳይጠቀስ ኖ ስም አይጠቀስም ምስልም የለም። ኢትስ ኦኬ መልስልሃለሁ። ምንም ፍርሃት የለውም። ኖ ምንም ፍርሃት የለውም። እድሜህን ባትናገር ከ20ዎቹ ከ25 እስከ 30 ባለውን ገምትና almost I'm 28 around there yeah በቃ 28 ድረስ መቼም ብቻን ቆመ አልቀረህም። ያ ብዙ ሴቶች በህይወቶች አሁን ምን አለ መሰለህ በሪሌሽንሺፕ ውስጥ መጀመሪያ አይዲዮሎጂ ላስቀምጥ። ሪሌሽንሺፕ ውስጥ ሴክስን አልፈቅድም፣ መደረግ የለበትም ከሃይማኖትም አንፃር ከባህልም አንፃር ብዬ አላደረክም ብለን እንመን። አሁን ግን አንተ አላደረክም ብለን እንመን እንዴ ባለጌ ነገር ነው። በፍጹም እንደዚያ ነገር ማድረግ የለበትም። ስምህ አታውቅም በቃ ምንም ማትነዳውን ሞተር ለምን ታስነሳለህ? ኖ ምንድነው የምታሳልፉት ታዲያ? ያ ኢትስ ኦኬ ፊት ኖ አይ አይደለም። ምንድነው የምታሳልፉት ታዲያ? አሁን አንተ መቼ ቦዲ ካውንት ስንት ነው? እኔ አሁን ይኸውልህ የቀን ፍጆታ ስንት ነው በለኝ። አሁን ይሄንን የምልህ ለምን መሰለህ? ከዛ የተማርንበት ጉዳዮች አሉ። ወደ መጨረሻ ላይ የተማርንበት ጉዳዮች አሉ ወደ መጨረሻ ላይ እና በሪሌሽንሺፕ ጉዳይ ላይ ኦልሞስት 99% ሁሉም ሰው ሁሉን ነገር ጨርሶ ነው ትዳር ውስጥ የሚገባው። አንድ ሳይድ ኢፌክት አለው እና ደግሞ ጥሩ ጎንም አለ መጥፎ ጎን። ለመለያየት ምቹ ነው። ኢቭን አርግዛ ነው የሚገቡት ወደ ትዳር የሚገቡት በአብዛኛው ሆፕ ስትል ነው ወደ ትዳር የሚገቡት። የተለመደ ነው። እኔ ግን እንዳልኩ ነው ሪሌሽንሺፕ ውስጥ ሆኜ አይደለምና ዋናውን ወዬ ማለት ቀርቶ ማለት ነው ኪሲንግ ራሱ አልፈቅድም። በቃ አልኩ ይሄ አቋሜ ነው። ዛሬ ምን ታረጋላችሁ? ስንት ጊዜ ምንም አይኗን ከማየት ራሱ ትልቅ ነገር ነው። የመጀመሪያ ጓደኛ ስንት ጊዜ ቆየች ንገረኝ። በጣም ትኩረት አረክብኝ። እሺ ወደ ፍታ ስላንተ ስላለፈው ታሪክ ንገረኝ እስቲ። ኖ እኮ ጀነራል አርጋ አወራዎች ጀነራል የለፈኝ ማለትም ትችላለህ። እሺ ስለኔ ለፈኝ። እሺ ግን አመለካከቴን ላስቀምጥ። ስለ ሪሌሽንሺፕ ላይ ሁሉ ነገር ማለቅ አለበት ወይ? አንተ ግን ፐርሰናል ለምን መጠየቅ ፈለክኛል? ምን መሰለህ ምን አስባለሁ መሰለህ ሪሰርች እየሰራ ጥናት እየሰራ ነው። ኖ እየጮኩ ነው
ልክ ነው እሱ ቢሰማሽ እንዳትጎል። እኔ ምን አስባለሁ መሰለህ እኔ እኮ እየሰማሁት ሁሉም ነገር ኖርማል ሆኗል። አሁን ይሄ አሁን ኢቭን ኪሲንግ የምንለው ሴክስ የምንለው ተራ ነገር ሆኗል አሁን በዚህ ሰዓት። እንደኔ አንድ ሰው ይዘህ ሪሌሽንሺፕ ላይ ከሷ ጋር ብቻ ቢሆን ለኔ እሶኪ ከሷ ጋር ማለት ከሷ ጋር ብቻ ወይ የብትር ችግር የለውም ያለው። ለምን አሁን ብዙ ሴቶች ጋር ሪያሊቲውን ነው ማውራት ያለብን። ኢንተራፕት አታርገው ይጨርስ ሀሳብ ተሰርቃለህ። ሪያሊቲውን ነው መሬት ላይ ያለውን ነገር ነው ማውራት ያለብን። ዝም ብለን አሁን አይ መሆን የለበትም ብንል እንችላለን ጀስት ራሳችንን እንትን ለማለት። ነገር ግን ሪያሊቲውን ቢሆን የትኛው ነው የሚሻለው? አይሆንም ብንል እንደው ውሸት ነው እውነቱን ለመናገር እኮ። ለዛ ነው ቀድሜ ይሄኛውን ሀሳብ ያነሳሁት። ሪሌሽንሺፕ ላይ አይ መሳሳምም መታየትም መገናኘትም የለባቸውም። ይሄ ውሸት ነው መሬት ላይ ሪሌሽንሺፕ ላይ ብዙዎቹ ሰዎች አካላዊ ንክኪ አላቸው። ሞስትሊ ደግሞ ሴክስ ያደርጋሉ፣ ይሳሳማሉ፣ ፕራይቬት ክላስ ውስጥ ይገናኛሉ። ሁሉ ነገር ጨርሰው ነው የሚመጡት። አንዱም የትዳር እንቅፋት እሱ ነው ብዬ አምናለሁ። ያንን ደግሞ ካላደረጉ ደግሞ ምንድነው የሚያደርጉት? ገባ ሁሉ ጊዜ ካፌ የተገናኘ ማኪያቶ የጠጣ ትለያይ ነገርህን በተያየ ቁጥር ሞቅ ሞቅ የሚል በቃ ላብላብ የሚል እሷን ባየ ቁጥር ከንፈሯን፣ ደረቷን፣ ጡቷን ምናምን ባየ ቁጥር ላብላብ የሚል ከሆነ ያፋጠንብሃል ነገሩን አብረ ለመተኛት። ስለዚህ በዛ ምክንያት ነው ብዙ ሰዎችና ሪሌሽንሺፕ ላይ ምን መደረግ አለበት የሚለው ነው ማሰብ። አዎ ሪሌሽንሺፕ ላይ ምን መደረግ አለበት መወሰን የሚለው ነገር ያለ ትዝ ላይ መወሰን ሁለቱን በቃ እሱ ሌላ ሴት ጋር ሳይሄድ እሷም ሌላ ወንድ ጋር ሳትሄድ አንድ ላይ ሆነው እየተራረሙ ባይዘ መተያያ ጊዜ ነው ሪሌሽን የምንለው ነገር ራሱ በአማርኛ እጮኝነት ነው የሚባለው። ገባኝ። እጮኝነትማ ለጋብቻ ተመራርጠህ ወደ ጋብቻ ቀድመ ጋብቻ ነው እጮኝነት። በቃ ይሄ የምትተያይበት ጊዜ ነው። ሪሌሽን ማለት የምትጠናናበት እርስ በርስ የምትተያይበት ጊዜ ስለሆነ እየተራረምክ የእሷን ስህተት እየነገርካት የእሱን ስህተት እየነገረችው እንደዛ እስከ ጋብቻ ድረስ ቢጸኑበት ደስ ይለኛል። ነገር ግን ብዙ ሪሌሽኖች በዚህ ሰዓት የሚቀጥለው አይደሉም። ካለ ልምድ የተነሳ እስቲ የምታስታውሰው ካለ ልምድ የተነሳ ምንድነው? ያው የልጅነት ነው ብዙም እንትን የለውም። ግን ያው የልጅነት ነገር ብዙ ጊዜ የሚታወቅ ነው፣ አይቀጥልም። የሆነ ጓደኛ ይዘህ ነበር ግን አንተ ጓደኛ ይዘህ ነበር? የተለየ ግንኙነት ምን አድርጋችኋል? አይ ደፈር በል ኖ አይደል? ግንኙነት ስትል ከምን የተለየ ግንኙነት ማለት ካፌ ማኪያቶ ሻይ ከመጠጣት ውጪ። እኔ ስለሱ ማውቀው ልናገር? እሺ እሱ ምንም አያደርግም። ባይዘይ ፈቃዱ ከሆነ ተናገር እኮ ምንም አያደርግም። አይ ኖ ሂም ስለዚህ ይጫወታል። በቃ ሻይ ያዛል። የራሱን ራሱ ይመልስ ይናገር። ፈቅጄለታል። አሁን የኔ ሀሳብ ወይንም እድሉ ስጠኝ ይላል። ያነሳውበት ሀሳብ በግል ህይወታችን ላይ የምናደርገው እውነቱን ለመናገር ሁሉም የሚያደርጉት ነገር አይናገርም። አድርጌያለሁ። በቃ ዘጋው። በቃ ሪያሊቲ ነው። ምንም እንደዚህ ምናምን ያልኩ አልጸድቅ ነገር ምን ያደርግልኝ? ሰለዋት ጎንዶሮ እኔ እዚህ ጋር እየተከራከርኩ ባይዘው እኔ ምንም ስላንተ ማውቀው ነገር የለም። አንተ ነው ራምቦ አለጌት ነው። እንደዚህ አይነት ሰው ነህ ባይዘው ሰውን አውቀዋለሁ ማለት አይቻልም። በጣም የሚገርም ነገር ነው። በነገራችን ላይ ለሚያዳምጡ ሰዎችም አይ አውቄ ነው ካፌ ላይ ቁጭ ብለን ነው የጀመርነው። ሜንሽን እንድናደርግ ብዬ ነው ካፌ ላይ ነው የጨመርነው። ካፌ ላይ ቁጭ ብለን ነው የጀመርነው። በየጊዜው እንግዲህ በዚህ ሰዓት ሶትር በዚህ ሰዓት በየጊዜው የሚተላለፍላ የሚገርም ሀሳብ መጥቶልኝ ነው። እሺ በዚህ ሰዓት የምናስተላልፍላችሁ ነው የግል ሀሳባችንን ሳይሆን አጠቃላይ በከተማችን ላይ የምናየውን ሰዎች የማያነሱ ጉዳዮች እንዳነሳለን። ወደፊት ደግሞ በመንፈሳዊ ጉዳዮች ላይና በሃይማኖት ጉዳዮች ላይ እንገባለን ማለት ነው። ልጨርስና ሀሳቤን ስሜን አትጥራ። ስሜን ሰርስ ግን አፍን በማርጅ ይዋለው አንዴ ልውሰድ ልንጠቀ እሺ ስም ስለጠራ እና ምንድነው መሰለህ አሁን ስለ ሪሌሽንሺፕ ስታወሩ ምን መጣልኝ? ይሄ አሁን በዚህ ዘመን ያለ አይዲዮሎጂ አለ። ከጋብቻ በፊት እንጠናና የሚባለው አመለካከት ነው። እንጠናና አመለካከት ምንድነው የሚጠናኑት ነው? ይሄ አሁን ለምሳሌ በደንብ መታወቅ አለብን ነው። ሜሬጅ ላይ ገብተን ባንጣጣም ምን ልንሆን ነው ስለሚባል ከጋብቻ በፊት ሪሌሽንሺፕ ላይ እንተዋወቅ የሚባል ነገር አለ እና አንዱም አሁን ኪሲንግ ሴክስ የሚመጡት በዚህ ተያያዘ ይመስለኛልና
ሶ ይሄ በሴክስ አለመጣጣም የሚባለውን ፓርት ምናልባት አሁን ጠለቅ ብለን ካነሳን እነዚህ አይነት ሺዎችንም እናነሳለን ብዬ አስባለሁ። ለመማር ከሆነ ድረስ እናንሰው አይደል? ሶ ስለዚህ በሴክስ አለመጣጣም እናንሰው ቀረብበል በሴክስ አለመጣጣም ብለህ ስትል ያልተጣጣመ ትዳር ውስጥ መግባት የለበትም ማለት ነው። መጣጣም ስራሱ ምንድነው ነው? ሀሳብ አለ ነው የምልህ። አሁን ለምሳሌ ተቀማምሰን ነው የምንገባው ቢል ሀሳብ አለ። ሪያሊቲውን ነው ማውራ። በቃ እናውራው አይደል? እናውራው ለምሳሌ ለምሳሌ በቃ ሜሬጅ ውስጥ ገብተን እንትን ከሚሆን እንደዚህ ምናምን ይመናጋል። ግን አሁን እኔ ይሄን ሀሳብ ትቀበላለህ ብትለኝ አልቀበለውም እንደ ሀሳብ። ለኔ ይሄን ሀሳብ ግን አብዛኛው ወጣት ጋራ ሪያሊቲው ይሄ ነው። በቃ ከብቻው በፊት የትኛውም ወጣት አብዛኛው በሚባል ደረጃ ፕራክቲስ ያደርገዋል ሴክስ የሚባለውን ፓርት ማለት ነው። በጣም ይሄ ግልጽ ነው። እንደ መንፈሳዊ ሰው ኦኬ፣ እዚህ ጋር ጥያቄ ላንሳ። እንደ መንፈሳዊ ሰው የኃጢአት ውድቀት ነው ማለት ነው እንጂ ፈልጎት አይደለም። አሁን እኮ ሰው ሳያገባ ቢኖር ጥሩ ነው፣ እግዚአብሔርን እያገለገለ ሳያገባ ቢኖር። ነገር ግን ጳውሎስ ቢቻላችሁ እንደኔ ሁኑ እንዳለው ጳውሎስ ነው የተናገረው እግዚአብሔር ጳውሎስ ነው የተናገረው እግዚአብሔር ጳውሎስ ጃንደረባ ነው ባይዘ አንቀበልም ማለት እንችላለን። አሁን እኮ ጳውሎስ ጋራ መሄድ አይጠበቅባችሁም። አሁን ሴኩላርም እያወራን ስለሆነ ሀሳቡን እኔ አሁን ለምሳሌ መጠናናት ቢለው ብለናል። መንፈሳዊ ሰዎች እያልን እንትን ባንል ምን መሰል መሬት ላይ ያለው ነገር በቃ እሱ እንዳወራው ነው ባይዘ የትኛውም ከ99 ቅድምም አንተ ብለዋል። አብዛኛው በዚህ መንገድ ነው የሚያልፉት። በዚህ መንገድ ላይ ያልፋል ሁሉም ሰው በዚህ መንገድ ላይ ያልፈው ያው እንትን ሁሉም አልልም በጥቂቱ ይጋባሉ። አብዛኛው ግን የሚፈርስ ነው ዘንድሮ ያለው ትዳር። ግን ምንድነው መደረግ ያለበት? አንድ ሰው እንዴት ነው ለሪሌሽንሺፕ ዝግጁ ነው የምንለው? እሱ ያለውን ሀሳብ ትስማማለህ? አለመጣጣም ቢኖር የሚለውን ሀሳብ አንተ አትቀበልም? አለመጣጣም የሚለውን ነገር አልቀበልም። በምን ተረጉመዋል? ለምን አልቀበልም ብትለኝ አሁን ሕክምና ያለበት ዘመኑ የረቀቀበት ዘመን ይሄ በሕክምና በብዙ ነገር መስተካከል የሚችል ነገር ስለሆነ ሕክምና ስሜትን አያክምማ። ያው ሕክምና ስሜት አለመጣጣም ያልከው ከምን አንግል ስማና ሰቀታ እሱ ኦኬ ለፈ ታውጣዋለህ በጎግል በኤዲቲንግ እና አሁን እኔ አለመጣጣም የሚለውን ነገር እሱ ያነሳው ከምን ጋር ነው? እሱ ህክምና አሁን እሱ ስለ እንትን ነው ያነሳው። አለመጣጣም የሚለውን ፓርት ስለ ስንፈተ ነገር ነው ያነሳው። ስለ ምንድነው ስንፈተ ወሲብ ነው ያነሳው። ታዲያ በዛ ምን ስሙ ሲያስጠላ እና ስለዛ እኔ እያልኩ ያለሁት ለምሳሌ ከጋብቻ በፊት ስለ አንተ ውስጣይም ውጫይም አካል ሪሌሽንሺፕ ላይ ያለች ጓደኛ ማወቅ አለባት። እንደውም አንድ ነገር ሰምቼ ነበርና ሁሉ ጊዜ ልጅቷን የሚያገኛት በጫማ ነው እና የሰርጋቸው ጫጉላቸው ቀን እርቃናቸውን መታየታቸው አይቀርምና ሲያወልቅ አውራጣቱ ማለት ነው አውራጣቱ አውሬጣቱ ነው። እንዴት ማለት እንትን ብላ የለም በቃ ቦታው ላይ ባጠቃላይ እና ይሄን ነው ወይ ማገባው ብላ በሩን ከፍታ ልትሄድ ስትል አንገቷን ያዛትና መጀመሪያ ነበረ ማወቅ መጠናናት ብሎ ወያላት ይባላልና ምንድነው ቀድመን መታየት ሲባል አሁን ለምሳሌ ኢቭን አንቺ ማለት ነው አሁን ብዙ ጊዜ ሴቶች ሪሌሽንሺፕ ላይ ምግብ ሲበሉ ቆንጠር በትዳር ሲገቡስ እንዴት ነው? ጠዋት ተነስታ አንድ እንጀራ ትበላና መሶብ ታስደነግጣለች። አበላሏን ማንነቷ እንደዛ ግን አይተጋነን ነው ለኔ የፈለኩት ባህሪንም ፊዚካሊም የሆነ ነገር ሁሉ ማወቅ መቻል አለበት። ስለዚህ ቆይ እንደሱ ካል ቆይ አሁን ወደ አንድ ቁም ነገር ላይ አንድ ሀሳብ አንተ የሰጠው ሀሳብ ላይ አንድ ምስማማው ሀሳብ አለ። ቁም ነገር ብለህ ሰዎች ወደ ትዳር ሲገቡ መጠናናት የሚባለው ነገር አያስፈልግም። ተጠናንተ ምን ሰራው ትዳር የለም እያልክ ግን ተጠናንተ ባህሪዋን ማወቅ ትችላለህ ወይ ብራዘር? አሁን ያለው ነገር አብረው በመጠናናት ጊዜ ግማሽ እንጀራና አንድ ጉርሻ የምትጎርስ ሴት ንጽህናዋን ጠብቃ የምትመጣ ሴት ከተጋቡ በኋላ ግላጭ ሲያገኛት አይደል መጠናናት የሚባለው ነገር አያስፈልግም ነው። ያስፈልጋል ባይ ነኝ በጣም ባል ለዛ እኮ ነው። ግን ይሄ መጠናናት የሚለው እስከ ሴክሹዋል ድረስ ባይሄድ መርጣለሁ። ባይዘይ ሴክሹዋል ነገር የመጣው ለምዶ ታውቃለህ? አሁን ሴቶች ድንግልናቸው ንጽህናቸውን ጠብቀው ቢያገቡ እውነት ለመናገር በመጠናናት ጊዜ ኪሲንግንም ሴክስንም ፕራክቲስ ያርጉ አይደለም። ግን አብዛኛው ሴቶች በእኛ አሁን ባለንበት ከረንትሊ ድንግልናቸው ሉዝ እያደረጉ ነው አይደል? ኢቭን ድንግል ሴት ብታገኝ ከአምስት ሴት መካከል እንኳን እሷ ራሱ ቨርጂኒቲ ኢዝ ላክ ኦፍ ኦፖርቹኒቲ ነው ይላሉ። እድል ስላጣች እንጂ እሷን ብታገኝ ትሰጥ ነበር ነው። ዳሴት አይ እንደሱ ዝም ብሎ አባባሎች ናቸው። እንደ በግሌ እኔ አልቀበለም። ትክክል አይደለም። በቃ አሁን እያወራን ያለነው ሀሳብ አይደለ? ያንተን ሀሳቤን ከገዛው ካልገዛው አትግዛው። ምንድነው እኔ እኔ መጠናናት የሚለውንም ነገር ብዙም አልደግፍም እውነቱን ለመናገር።
ደብተርን አጥና የሰውን ልጅ ያው እንትን የማየት ችሎታ ትልቅ ከሆነ ካሰፋ የማየት ችሎታን ካሰፋ ማወቅ ትችላለህ። ገብቷል። በአንድ በ10 ቀንም በሳምንትም ማወቅ ትችላለህ። ግን የሰው ልጅ ምንድነው ተለዋዋጭ ባህሪያት ራሱን መደበቅ የሚችል ሰው ፍጥረት ነው እና አውቀ መጨረስ አችልም። የሰው ኢቭን አንድ ላይ እየኖርክ የሰውን ልጅ አንድ ላይ በትዳር እየኖርክ ስለዚህ መጠናናት አያስፈልግም ማለት ነው። መጠናናት አያስፈልግም። ምንድነው ማስበው መሰለህ አሁን አንተ እኛ አስ ክርስቲያን መሆን አለባት ያልሆነውን አያገባም ይላል። ኖ እኔ አላገባም። እኔም ብትጠይቅ ክርስቲያን መሆን አለባት። ቤተሰቦቿ የሚታወቁ መሆን አለባቸው። ቸርች ያን ነገር አንተ መንፈሳዊ መስፈርቶችን እያነሳ ነው። በቃ ግን እኛ ጀነራሊ ነው አሁን ሴኩላሪንም የሆነ ወርልድ ጠቅልለን ነው ማውራት ያለብን ብዬ አስባለሁ። አሁን አንድ ጽንፍ ካስያዝ ነው ኦዲየንሳችንንም እንትኑን ልናጠባው ነው፣ ስኮፑን ገብተዋል። ስለዚህ ሴኩላር ካረግነው ነገሩን ጀነራል ካረግነው የተሻለ ይሆናል ብዬ አስባለሁ። ከዚህ አንፃር ብናወራ ጥሩ ነው። እንዳካሄድ ነው የግሉን ሀሳብ ስለሆነ መንፈሳዊ ስለሆነ እሱ መንፈሳዊ ነው። በዚህ እሱ መንፈሳዊ ሰው ነው እኮ እንደዛ ስለሆነ ነው የግሉን ሀሳብ ነው የሚሰጠው። እኔም መንፈሳዊ ነኝ። አንተም መንፈሳዊ ነህ። ባይዘው በጣም ነው እንደ መንፈሳዊ ነው። በጣም ነው እንደ መንፈሳዊ ነው። የእውነት ባይዘው እኔ ማውራቸው ነገሮች ሲሪየስ ነው። መንፈሳዊ ሰው ነው ሲል ምን ለማለት ነው? በንጽህና አንድ ሴት ልጅ ራሷን ጠብቃ መኖር ብትችል ኖሮ ኢቭን በትዳር ውስጥ የሚከሰቱ አላስፈላጊ ግጭቶች፣ የትዳር መፍረሶች አይከሰቱም። ለምን በላይ አሁን ከጋብቻ በፊት ከብዙ ወንዶች ጋራ የሴክስ ላይፍ ያላት ሴት በጋብቻ ውስጥ ጤናማ ጋብቻ ወይም ጤናማ ሴክስ ለመቀጠል በጣም ትቸገራለች። ለምን በላይ እሷ ከጋብቻ በፊት የብዙ ወንዶች የሴክስ ሂስትሪ አላት ወይም ኤክስፒሪየንስ አላት እና ሜቢ ደግሞ አንተ ያገባሃት ሰው ያን ያህል ኤክስፒሪየንስ ያለ ሰው ላትሆን ትችላለህ፣ ድንግል ልትሆን ትችላለህ። እና ኮምፔር የምታረገ በሷ ህይወት ውስጥ ከመጡ ከ19 ወይም ከ30 ሰዎች ጋር ነው። በዚህ ሰዓት ላይ አለመጣጣም ይፈጠራል። ግን ሌሚ ሾው ዋን ቲንግ አሁን ለምሳሌ አንተም እሷም ድንግል ብትሆኑ ከማን ጋር ታነጻጽራለች? በቃ አንተ ብትችልም ባትችልም ጎበዝ ብትሆንም ባትሆንም ለሷ ነምበር 1 አንደኛዋ ነው። አያ ለዚህ ነው በመጽሐፍ ቅዱስም ቢሆን በየትኛውም እንትን ድንግልናችሁን ጠብቃችሁ ተጋቡ ባለው ለዚህ ነው። ምናልባት እዚህ ሰዎች የሚያነሱትን አንድ ነገር ልንገር። ግን you got my point ገብቶኛል። በንጽህና ራሷን ብትጠብቅ ከባህል አንጻር፣ ከሃይማኖት አንጻር፣ ከሀገር ከራሷ ከሴቷ ክብር አንጻር በንጽህና ብትጠብቅ ጥሩ ነው። ሁለተኛ ነገር በንጽህና ጠብቃ ወደ ትዳር ስትገባ ደግሞ አንዱ የትዳር ጥላቻም ሊሆንባት ይችላል። እንዴት አልገባኝ። ሴክስን ትጠላለች፣ ትዳርን ትጠላለች፣ ልጅ መውለድን ትጠላለች። እና አንዳንዶቹ ኤክሰርሳይዝ አድርገው ወደ ትዳር ሲገቡ ሴኩላሩ ነው የምነግርህ፣ የኔን ሀሳብ ሳይሆን በዓለም ወደ ትዳር ውስጥ ሲገቡ ሴቶች ፕሪፔር አድርገው ራሳቸውን ሁሉን ነገር አጠናቀው ጨርሰው ብዙ ጊዜ የትዳር አስተማሪዎች ገባ በጣም ሰክሰስፉል የነበሩ ትዳሮች ድንግሎች አይደሉ። ለካ ነው አይደሉ። ዱርዬ ነበርኩ፣ ጠጪ ነበርኩ፣ ሴቷም ዱርዬ ነበረች። there is something የሆነ ነገር ኪፕ አድርጓቸው ወደ ትዳር ገብተው እርፍ ብለው የተቀመጡ ሰዎች ልጆቻቸውን የሚያስተዳድሩ ትዳራቸውን የሚሰበስቡ ሰዎች ናቸው። በአንድ በኩልም አሁን በንጽህና መጠበቅ ስኬታማ ትዳርን ያመጣል የሚለው ላይ አያስማማኝም። ባይዘው ንጽህና መጠበቅ ትንሽዬ ነገር ትመስላለች አይደል? ትዳር ውስጥ ባይዘው ታፋታለች። ለምሳሌ ምክንያት የማፋታች ምክንያት ትሆናለች እንጂ ዋና ለምብያስ ነው እንትን ትሆናለች። ስፔሻሊ አሁን ሴቶችን በተመለከተ አሁን ያው ወንድ ነው እንደ ሴቶችን እኛ ወንድ ስለሆነ ለምሳሌ ካልሲውን አውልቆ ወይም ዘፍዝፎ ሄዶ ማያጠብ አሁን እሱ ሌላ ጉዳይ ነው። ባይዘው ይሄ አሁን እኔ ብዬ የምለው ማቹሪቲ አሁን አንድ ሰው ምን ያስፈልጋል? ትላንትና ሜሴጅ ማስተላለፍ ፈልጋለሁ። ባይዘው ብዙ ወንዶች እኔንም ጨምሮ አይደለም እኔ በየቀኑ አንድ ካልሲ ነው የምቀይረው። ባይዘው የምሬ ነው። እኔ ወለን እኔ አንድ ምሰጠው መንዴ ቱስዴ ሚል ፓንት አለኝ እስከ አርብ ድረስ እንደዚህ አይነት ነገሮች የምሬ ነው። ለከ ሁሉም ሰው ቤት አለ እንዴ ይደብራቸዋል ሴቶች እኮ በዚህ ንጽህና አሁን ቲክቶክ ላይ ካየ በጣም ስለዚህ አለች ማለት ነው። ቤት ሴት ከደበራት ይደብራቸዋል ካልክ የመንዳይ ቱስዴ አለች እንትን እኮ እያወራን ያለ ነው አይዲዮሎጂ አይደል? ብራዘር ምን እሸት አይ እኔ ምን ልፈልግ የመሰለ አሁን የቁም ነገሩን ስናወራ አሁን ቀደም ያልካቸው የሰኞ የማክሰኞ ምናምን ማድረግ የማቹሪቲ ጉዳይ ነው ወይ የመብሰል ጉዳይ። አንድ ሰው ወደ ትዳርስ ከመግባቱ በፊት ማቹርድ መሆን አለበት እና ግሮዝ ማድረግ አለበት። ግሮዝ አካዳሚካሊ፣ ፋይናንሻሊ እና
ፊዚካሊ ግሮዝ ማድረግ አለበት። ሴቷ ለማርገዝ ዝግጁ ሳትሆን በአፍላ ፍቅር 19 ላይ ቤተሰብ ስላጨበጨበ ሰዎች ስለሙሽሩ አይዞች ስለ ሰውነቷ ስለፈረጠመ ጡት ስላወጣች ዳሌዋ ስለሰፋ ምናምን አይደል ወይም ደግሞ አርሊ ሴክስ ስላደረገች ለትዳር ዝግጁ ነኝ ማለት ብቻ አይደለም ብዬ አምናለሁ። ይሄ ግሮዝ ያስፈልጋል። ግሮዝ ማለት ራሷ ለማህፀን መዘጋጀት ገንዘብ በደንብ ለማግኘት ሳይሆን ገንዘብንም መጠቀም የሚችል ኖሌጅ ያስፈልጋታል። ግሮዝ ነው። ከዛ ደግሞ ብስለት፣ ያስተሳሰብ ብስለት። ልጅ ቢመጣ ብስጭት ቢመጣ ጸብ ቢመጣ ጥል ቢመጣ እንዴት ነው ማኔጅመንት ማድረግ የምችለው ብላ ማቹሪቲ ያስፈልጋል። አንዳንዱ በ30 አመቱ ማቹር ዶናል፣ አንዳንዱ በ22 አመቱ ማቹር ዶናል። እኔ በጣም አርሊ ማሬጆችን ብዙ አልደግፍም። 22 21 ምናምን እንጭጭ ናቸው። ገባ ገና እነሱ ራሱ አካላቸው ያደገው ቅርብ ጊዜ በቃ ሌላ ቦታ እንዳይበላሹ እንዳይሰናከሉ ምናምን ተብሎ ሰብ ምናምን እነሱም ልፍፍ ብለው ትዳሩ ሲገቡ ቋቅም ይላቸው ብዙ ሰዎች ናቸው የሰነበቱት፣ የቆዩት፣ የጠነከሩት ውጤታማ ይሆናሉ ብዬ አስባለሁ። ያ ሴክስን መሞካከር ያመጣል። ቀድመው ገባ መፈታተሽ ኦልሬዲ ባሌ ነው ጓደኛዬ ነው ሚስቴ ነው ብለው ቀድመው ሁሉን ነገር ሳይጋቡ ጨርሰዋል። ትዳር ተሞካክሮ ሳይሆን ተመካክሮ ነው የሚገባው እያልክ ነው አይደል? አንድ መካከር ነው። ኖ እኔ እንደሱ ያንተ ሀሳብ ግን ምንድነው? እንሞካከር ወይስ አንሞካከር? ገብተን እኔ አንደኛ ሁሉም በሃይማኖቱ መሰረት በሚቀበለው ስርዓት ይሄድ ነው። አሁን የሙስሊም ምን እንደሚሄድ አላውቅም፣ የፕሮቴስታንቱን አላውቅም፣ የኦርቶዶክስ ኒካ ነው ከጋብቻ ፊት አይፈቅድም። ልጨርስልህ። አሁን የኔ የግሌን ሀሳብ አያስፈልግም። ለምን መሰለ? የግሌ ሀሳብ ጀነራሊ የማስበው ወይን መሆን ያለበት እኔ ማረገው ምን እኔ የግል ጠይቃ አንተ ጋር አትጠይቅም። ማረገውም ይሆንኩትም ማረገው። ሁለተኛ ዛሬ የምናወራበት እውቀት የመጣው ካለፍናቸው ሂዶት ነው። ከሰማይ ዱብ ብሎ የሚመጣ እውቀት የለም። እሺ ሀሳብን ብቻ ንገረኝ፣ ችግር የለውም። አንተ ግን ትቀበላለህ? አልስማማም። አይመችህም? አልስማማም ማለት መሞካከር ኢቭን እኔ ዴት መደራረጉ በጣም ባይዘገይ ብዬ እላለሁ። ከ6 ወር በላይ ከ4 ወር በላይ ባይዘገይ። እሺ ለምሳሌ ብታገነትረስ ማለት ለምሳሌ ድንግል ነኝ ብላ አንዷ እንደዚህ ያደረገች አሉ የወር አበባ ላይ ሆና በጣም ዲቴል አትግባ እንደሱ። አይ አልገባም፣ ችግር የለውም። ያው የምሬ ነው። ድንግል ነኝ ያለችና የወር አበባ ቀኗ ላይ ጠብቃ ገጨችው እና ጀለስ ፋራ ነበረ ወይኔ ድንግልና ምናምን ብሎ ወያለ ጀለስ ለካ የሰጠችው እዛ ቀን ሊሆናል። አሁን እንደዚህ አይነት ማደናገሮች ሴቶች ሸፍጥ ይወዳሉ። በቃ ተሸወደ ነው የምትለው። ስለዚህ ቼክ አድርገህ ብትገባስ አንዳንዴ ከእንደዚህ አይነት ጦሳ ትስማማለህ አንተ ማለት ነው። እኔ ምስማማው ለምሳሌ እኔም ብትጠይቀኝ ቼክ ማድረግበት መንገድ ወደ ገደለው ሳልል ገና ለምሳሌ ሴት ልጅ ኪሲንግ ስታደርግ እኮ ታውቃለህ ያረገ ማለት ነው። አይተዋል። በጣም ልምዷል። 29 30 አመት ትልቅ ሰው እኮ ነኝ። በዚህ እድሜ ውስጥ እሱም እንዳለው አንወሻሽ እነ ሳካ ምናምን እኛ እኮ አበሻ ስለሆነን እንጂ እኮ ነጮቹ በ17 ምናምን እኮ ነው አይደል የሚወልዱት። እና ፎዶን አላየም ልጁን ይዞ ሜዳው ሲገባ በ16 አመቱ ነው በ17 ልክ ነው። በቃ ማጣት እንጂ እኮ እስከ 30 አመት ነው። እሺ አሁን ሁላችሁ መንፈሳዊ ነን ብላችኋል። ሃይማኖት ሳንጠቅስ መንፈሳዊ ነን ብላችኋል። በመንፈሳዊ ሂደት ምን አይነት ሂደት አለው የሚለው ከመንፈሳዊ ሂደት ጋር አያይዘው አሁን መጠናናት ብለህ ስትል መንፈሳዊ ላይ ይቀበሉታል ወይ? አንድ ሰው ቤተሰብ አስተዋውቀህ ቤተሰብ የፈቀደልን አንተም የፈቀድካትን እንድትጋባ ነው እንጂ መንፈሳዊ ሂደት የሚለው ተጠናና፣ ተገናኝ፣ አውራ፣ ችግር የለውም ፕራይቬት ታይም ይኖርህ ምናምን በስልክ መደዋወል ይኖርህ ምናምን የሚለው ነገር አሁን ለምን መሰለም ቤተሰብም ወይን መንፈሳዊ ቸርቾችም ቤተክርስቲያኖችም ወይን መስጊዶችም ይሄንን ጊዜ በመፍቀድ ሰዎቹ ልጆቹ አቢዝ እንደሆኑ ተደርገዋል ብዬ ነው ማምነው። ስለዚህ በመንፈሳዊ ሂደትም ራሱ ምን መደረግ ነበረበት በሱ ሀሳብ። ኦኬ መንፈሳዊ ላይ ገባ። አሁን አንተ ያኛውን እኔው መንፈሳዊ ብዬ ባላመናፍስ ደስ ይለኝ ነበር። እንግዲህ ከጠየቀኝ ጄነራል ነገር እያወራው ነበር። አሁን መንፈሳዊ ካርከኝ እንትና አገትከኝ ማለት ነው። አሁን መንፈሳዊ ካርከኝ በቸርች ዶክትሪን መሰረት ልሄድ ነው ገብቷል ወይ በቤተክርስቲያን ዶክትሪን ልሄድ ነው። የራሴን ሀሳብ አላወራም። ግን እንደ ሀሳብ አውራ ካርከኝ አንተ መንፈሳዊ ነህ እኮ በመንፈሳዊ በመንፈሳዊ ከሆነማ ባይዘው በመንፈሳዊም አሁን ቁልጭ ያለ ጥቅስ አታመጣልኝም። ጋብቻ ላይ የተቀመጠ ነገር የለም። ግንኙነት ላይ ጋብቻ ስታረግ ሰርግ ስታረግ
አርግ የሚል ነገር የለም። እንደውም ባይብሉ የሚል በግብረ ስጋ ግንኙነት አብረ የሆንካት ሴት ሚስት ናት ነው የሚለው። በቃ አሁን ይኸውልህ ብዙ ጊዜ አንድ ስትሰጥ ሀሳብ ስትገረል እንደዚህ አይልም ምናምን ብለህ መደምደምም አችልም። እስቲ ጥቅስ ታሳይኛለህ? አይ እንትናል ዮሴፍ አሁን ማርያም ያረገዘች መስሎት እንትን ነው መጠበቅ ነው ያለው። አሁን በእንትን ትጠብቃታለህ እንጂ ባይብሊካሊ እጮኝነት ማለት መጠባበቂያ ጊዜ ነው። አንተ ሌላው እንዳያወራት መጠበቅ ይሄንን አንተ እንዳይወርቅ ቆይ ቀጥልሽ። ባይብል እንደው አንድ ጥቅሱም ቦታውን ባላውቅም ምን ይላል? እብን ከጋብቻ በፊት ካረጉ አባልጓታልና ያግባት ይላል። አባልጓታል ምን ላይ ነው የሚለው? ይሄ ብቻ ይላል። ምን ላይ ነው የሚለው? መጽሐፍ ቅዱስ ላይ አባልጓታልና። እሺ አይ ሬዲ ሲሆን እንዳታስጨንቀው እና ከጋብቻ በፊት ሴክስ ካረገች አባልጓታልና ያግባት ይላል ስላለ እንደዛ አባልጓታል ይላል። ኦኬ ይላል እንደዛ ወይ እሱ እንመና ቦታውን ሊነግረን ይችላል። እንመና እሺ አባልጓታልና እና መጽሐፍ ቅዱስ ኮምፕሊትሊ በቃ አይፈቅድም እንደዚህ አይነት ነገር። እንዴት ይፈቅዳል ብለህ አንተ? ይፈቅዳል እንደሱ ከሆነ በቸርቾች እንዴት ያግባ? እኔው መንፈሳዊ ብላችሁ ባታቀሳስሩ ይመችኛል። ለምን መሰለህ እንስት አሁን ስፒሪቹዋል ነገር ካወራው እንትን ነገር ነው ማራም ፈልገው የጂኑ ነገር ነው ማራም ፈልገው። ግን አሁን ሴኩላር ብናረው ይቀልናል። ፈኒን ለመፍጠር ይመችላል። አሁን ጀስት መሬት ላይ ያለው ሪያሊቲ ምንድነው ነው? አሁን ነው በዚህ ዘመን እኔ አሁን የጠየኩ እኮ ማይቀምሰው ማን ነው የጠየኩ አይደለም? እሺ አንተ ተቀምሳለህ? አንተ አቀምስም ወደ እኔ ለምን ትመጣለህ? አይደለም እኮ አንድ ነገር አራሱ ጠየቁኝ። አራቱም እሺ አሉ እንቀምሳለን አሉ። አንድ ነገር ጠይቀኝ። አሁን እኮ መንፈሳዊ ያደረኩት በቸርች እኮ ያደረኩት እነዚህ ሴኩላር ያረካቸው ሰዎች በእያንዳንዳቸው ልጨርስልህ። በእያንዳንዳቸው እኮ መሪ ያላቸው መስጊዱም፣ ሙስሊሙም፣ ኦርቶዶክስም፣ ጴንጤውም፣ ጆባውም ከሃይማኖት ውጪ የሆነ በተለይ እንደ ኢትዮጵያ ባለ ሀገር የለም። ስለዚህ ምንም ሃይማኖታዊ ስርዓት ነው ወይም መንፈሳዊ ስርዓት ነው። አሁን ከነዛ ሰው ያፈነገጠ ነው ሴኩላር ብለን የምንለው። ስለዚህ ሁለቱን ሚክስ አድርገው በጣም ሃይማኖታዊ እይታ የሌለው ሰው አለ አይደል? ሙስሊምም ያለው ግን ሃይማኖት ስርዓት ውስጥ ያለው ሃይማኖት ውስጥ ሆኖ ያለው ሃይማኖት ውስጥ ሆኖ ሃይማኖታዊ እንትን ማይከተላል እኮ አብዛኛው ሰው ግን በምን ይጠራሉ? በምን ይጠራሉ? በሃይማኖት ስር ነው የሚጠራው። ሙስሊምም ያለው ነው ክርስቲያንም ያለው ነው። ማአት ሺህ ህዝብ አለ እኮ ብራዘር አይደለም። አንድ ነገር ልንገርህ፣ አብላጫውን ነው የምታየው እኮ አብላጫውን ነው እኛ የምናወራው አብላጫውን ነው እንጂ የሁሉም ሰው ይወጣ አብላጫው ማጆሪቲ የክርስቲያን ደስ ነው። አብላጫው እኛ ሴኩላር የምንላቸው ሰዎች ከሃይማኖት ውስጥ ወይም ከቤተ ክርስቲያን ውስጥ ነው የወጡት። አሁን ለምሳሌ ትምህርት ቤቶች አጠፉ ብለን የምንላቸው የዜና እንትኖች ሴኩላር ናቸው ይባላል። ሃይማኖታዊ ነገር ያነሳሉ። ፖሊሲ ነው ማጆሪቲው ክርስቲያን ነው። ይሄ አስተዳደራዊ ስርዓት ነው፣ ፖሊሲ ነው። በቃ ዛይስ እንደዛ ነገር ብናወራ ይሻላል። በቃ መሬት ላይ ያለው ነገር ምንድነው ካልከኝ ይሞካከራል። በቃ ይሄ ኖርማል ነው። በቃ ባወራውም ነገር አይኖርም። ለምን መሰለህ? በቃ በሃይማኖት ውግዝ ከማሪዎስ ነው። በቃ መሬት ላይ ያለውን ነገር ኖርማል እናወራ። ሴኩላር ነገር ነው። የትኛውም ክርስቲያን ነው የምትለው ሰው በዚህ ሰዓት እንደው ኢቭን ያፈቀራትን ትቶ ሌላ እንትን የሚልበት ታይም ላይ ነው። ምን ሆናል? ገብቷል? ምን ሆናል? በዚህ ሰዓት እንደው አንዷን ቢሞክር እኔ አላቅም ችግር አለው ብዬ አንድም ይዞ መቆየት ጽድቅ ነው ነው ዲስማሽ በቃ ጽድቅ። ለምንድን ነው እንደዛ ግን የተፈጠረው? ለምን አምታታው በከተማው የሚል ስለበዛ ጽድቅ ነው አላልኩም ማለት ነው። ስለበዛ ነው ስለበዛን አሁን እኮ ችግሩ ሴቶቻችን ራሱ የሚወዱት ኤክስፒሪየንስ ያለውን ወንድ ነው። ትክክል በጣም ትክክል ነው እኮ በጣም ውሃ የሚያነሳሳው በጣም ትክክል። እና ላይክ ወንድ ልጅ ኤክስፒሪየንስ ከሌለው አሁን አልፈልግም የሚል ሴት በበዛበት ዓለም ላይ እንዴት ነው አንድ ልጅ ቨርጅን ሆኖ ኖርማል ነኝ ብሎ ላይክ በጣም ልክ እሱ ጋር ሲጨምር አንድ ላይ ትመልሳለህ ብለህ ትገባለህ ማለት ምንድነው? አንድ እሱ ነው እሱ ያለው ልክ ነው። ሁለት ደግሞ አሁን የዘመኑን ሴቶች አይተህ ከሆነ ብር ያለውን ወንድ ነው የሚፈልጉት። አሁን ይሄ ፍቅር ምናምን የሚባለው ነገር እየቀረ እኛውን ዝም ብለን አሁን
ፍቅር እንደዚህ መጠናናት አለን እንጂ ኢቭን የሚያጠኑት ራሱ ብር ያለው ነው ሴቶች ብር ያለው ኢቭን መጠጋት ግን ይሄ በደሃ ሀገር ነው የሚሰራው በሀብታም ሀገር አይሰራም አሁን በሀብታም ሀገር ይሰራል በደሃ ሀገር ነው እንጂ እንዴት በደሃ ሀገር ስትል ይሄ ኮንሰፕት በደሃ ሀገር ነው የሚሰራው በሀብታም ሀገር የሚሰራው እሱ ያለው ነው አሁን ያነሳው ሀሳብ በሀብታም ሀገር ይሰራል ይኸውልህ ኤክስፒሪየንስ ያለው ሰው ይፈልጋል ሴቱ አሁን በዚህ ሰዓት ስንቄስ ይጥራው አይደለም መስራት አይፈልግም ተመታዩ ሴቶቹ መስራት አይፈልጉም ዋጋ መክፈል አይፈልጉም ብር ምናን እንትን ብለው በቃ አንተ የምትከተል ሴት አለች አሁን አይደል እንደው ጻድቅ ብር ስላለ ነው ማመን አየህ ማመን አሁን እሱ ብር ከሌለ አትከተልም ማለት ወደ ጀለስ ዞርኩና ብር አለ አልኩት የለውም የሚከተለው ስለው አሸናቸዋለኝ አይ ኖ ሂም አሁን ምንድነው ዋናው ነገር እኔ ምን አስባለሁ መሰለህ በእውነት ነው የምልህ ያው ወጣቶች ነን ሁላችንም ዝም ብለን ዘለን እንትን መግባት የለብንም መስራት አለብን ባይ በምን መስራት ሲባል ምን ነው ማንፈራው መስራት አለብን ስራ ገንዘብ መያዝ አለብን ስራ አለ አሁን አንተ ሳልሰራ አላገባ ስራ የለውም ምን መሰለህ እስቲ የመልስ ምት አሁን አደገ እያልክ ያለው ኮንሰፕት ገንዘብ በ20 ልብ በ40 እያልክ ነው ያለው በትክክል እግዚአብሔር ያለው ሐሳብ በጣም ነው ያገኘው እና አሁን አንተ ገንዘብ ካልያዝኩ አላገባም የሚል አይዲዮሎጂ ላይ ነው ያለው ማለት ነው በትክክል ኦኬ ገንዘብ እስክትይዝ ድረስ እንግዲህ ያው ሴቶቻችን ቆሞ እንደሚጠብቁ ተስፋ አደርጋለሁ እንደ ሳራ በ90 ዓመት ልትወልድ ነው ወይ እንደ አብርሃም ነው ምንድነው እግዚአብሔር ብር አሁን ይመጣል የምሬን ነው ምን ብር አሁን ትልቅ አድርገን አናስብ በርግጥ መስመር ውስጥ መግባት ይከብዳል እንጂ ከገባ ይመጣል ብር ወጣቶች ነን አንተ ወጣትን ጉልበት አለ አቅም አለ ችሎታ አለ ኤነርጂ አንተ ውስጥ ትልቅ ኤነርጂ አለ በምን አየህ ማምጣት እኔ ያየሁት በምን አየህ ከመኖር ወጣት ምናምን አውቃለሁ ኤነርጂ እንዳለው አውቃለሁ ጓደኛ አይደል እንዴ አንተም ራስህ በምን አወቅ አንተም ራስህ በምን አወቅ እንዴት አልገባኝ ኤነርጂ ወጣት ነኝ ምናምን አቅም አለ በምን አየህ በቃ ሮጣለሁ አልደክምም አቅም እንዳለኝ አውቃለሁ ብዙ ስራ መስራት እችላለሁ አሁን ላይ ገብቷል እነዚህም ወጣቶች ናቸው አንተ ሰርተህ ብር እስክትይዝ ያገቡ ፈቱ የፈቱ አገቡ በፍጹም እኔ አሁን ቀጣይ አመት ቢሊየነር ነኝ የእግዚአብሔር ሰው አይሹ ይላሉ ኡጋንዳዎች ሞቲቬሽናል እንደዛ አድርገህ ነገሮችን እንደዚህ በጣም ገንዘብ ማግኘት በጣም ጭንቅ እንደሆነ አድርገህ በግልም እናወራለን እሱ ገንዘብ ካልያዝኩኝ እንደዚህ ብሎ ያስባል ሴቶችን ለገንዘብ የሚሞት ክርስቶስን የሸጠው ማን ነው በገንዘብ ይሁዳ አይደል ምን ወንዶችም እኮ ገንዘብ ነው ዳለን የእግዚአብሔር ሰው ይሁዳ ሰይጣን ገባበት ይላል ኖ ለምሳሌ ገንዘብ ያላት ሴት ነው የሚመቸው እስቲ አውራ አሁን አዴ በሚለው ነገር አልስማማም ምክንያቱም ገንዘብ ስላለ ብቻ ለማግባት መወሰን የለብህም ሲቀጥል ደግሞ ምን አለ መሰለ ገንዘብም ኖረ አልኖረ ጋብቻ ራሱን የቻለ በረከት ተረዳይ አብዛኛው የኛ ቤተሰብ አንተም እናት አባትህን ብታይ ገንዘብ ኖራቸው አይደለም አንተን የወለዱት ገባ አይደለ ፍቅር ነው እና ፈሪሃ እግዚአብሔር ከምንም በላይ የሚያስፈልገው ማለት ነው ትዳር ላይ ለመግባት ይሄ ገንዘብ ምናምን አሁን የመጣው ጄነሬሽን የሚያስበው ነገር ነው እንጂ ላይክ ከድሮ ከኛ ላይ ከአባቶቻችን የመጣ ነገር አይደለም ይሄ በዚህ ጄነሬሽን የመጣ ነገር ግን የኛ ቤተሰቦች ገንዘብ ሳይኖረን ያገቡትና ይወለዱን እውነታውን አሳድገውናል እኛ በድላችን በቡና ቁርስ እኮ ነው ያደግነው ጉንፋን እኮ ይደፋል በምስር ወጥ አድርገን ደግሞ አደግን ይባላል እግዚአብሔር በምሕረቱ እኮ ነው ያሳደገን እንግዲህ እስከ ዛሬ ድረስ አድገህ የወጪ ማብቅልሃል አይ እግዚአብሔር ይመስገን እውነቴን እኮ ግን ስታየው እስቲ ዝም ብለህ አሁን አንድ የፈረንጅ 17 ዓመት ልጅና እኔ 30 ዓመት ልጅ አጠገብ ታቆመኝ ልጁ ነው መስለው ፊዚካሊ አሁን መቀንጨር የሚባል ሀሳብ ባለፈው ሰምታ እሱ ብቻ ሳይሆን እነሱስ ደስተኞች ነበሩ ወይ በትክክል ቫይታሚን አልበላንም ባይዘ ቀንጨረ እንደ ጄነሬሽን እኮ የቀነጨረ ማህበረሰብ ስላለን እኮ ነው አገራችን በፖለቲካው በመናምኑ ይበጣበጣ ቀንጨረናል ይሄ ለምንድን ነው ምንም ስራ ሳይኖረው አባት 8 ይወልዳል እውነቴን እኮ ልጅ በድሎ ያርጋል ምንም በድሎ ያርጋል ሁለት ልጅ ያሳድገ በስነ ስርዓት የተስማማ ምግብ እያበላ በቃ ኮንቲኔንታል ብሬክፋስት እያበላው እንቁላል እያበላው ወተት አሁን እንዳንተ ልጆች ማለት ነው
ግን አንድ ነገር ጠይቅ። that's what I'm doing አንተ እናትና አባቶችን እየወቀስክ ነው ማለት ነው በታሪክ። አይ እግዚአብሔር ይርዳቸው ረድተውኛል፣ አምጥተውኛል፣ ወደዚህ ምድር አምጥተውኛል። እኛ አትወቅሳቸውም። ኖ እኔ እኮ ባይዘው እኔ ሀብታም ልጅ ነኝ። አትወቅሳቸውም። የሰፈር ሰው ስለሰፈር ሰው ነው ያወራው። አትወቅሳቸውም። እኔ እኮ ሀብታም ልጅ ነኝ ያልኩት። ከብት አለኝ ቤት ነፍ ከብት ወተት የጠጣው ነው ያደኩት። ፊዚካሊ አታይም እንዴ መልኬ ነው። ታዲያ የቀነጨረ ሰው ሌላ ሰው ነው አለው። ሰፈራችን ላይ ያሉ ልጆች አመዳም ናቸው እንዳለ። ግን እኔ አንድ ስላለፈው ታሪክ ካወራችሁ እኔ አንድም ኢትዮጵያዊነት በሚባለው ኮንሰፕት በጣም ብርቅም ድንቅም የማስብለው አገር አይደለም ለኔ። አንድ ፓኪስታናዊ እንደተፈጠረው አንድ ኢትዮጵያዊ ሰው የተባለ ሰው በአካባቢው ምናምን ተወልዷል። በእግዚአብሔር ምርጫ ሳይሆን የተወለድኩት ኢትዮጵያ ላይ በእናትና በአባቴ ምርጫ ነው። አንተ ሁላችንም በእግዚአብሔር ምርጫ ሳይሆን የተወለድነው በእናትና በአባታችን ምርጫ ነው። እናትና አባት ለላይፋቸው ሲሯሯጡ ሄደው አግብተው ምናምን ያኔ አገር ሰጡ። ስለዚህ ኢትዮጵያን አሁን በጣም እንዳትረሳ የምፈልገው አንዳንድ ሰው ኢትዮጵያዊነት ላይ የተጣበቁ ሰዎች እኔ እንድንሸጠው እንድናጠፋው እንድንበትነው አይደለም። ኢትዮጵያዊነት የተጣበቁ ሰዎች እንደ አንዱ ሀገር ነው እንጂ የተለየ ሀገር ብዬ አልስለውም። አንድ ስለዚህ ሀገርን መውደድም መጥላትም መብት ነው። የኔ ሀሳብ እንደ አሁን እንደ ህዝብ ቀንጭረናል የሚል ሀሳብ አለ። ልቀጥልልም እነሱም እናትና አባቶችን ይወቅሳሉ። ጄኔሬሽን ነው ይሄ ግን ማሳበብ ግን የለብንም ብዬ አስባለሁ። ኖ እግዚአብሔር እግዚአብሔር መጽሐፍ ቅዱስ እንኳን ሲናገር ውርስ ራሱ ከማን ነው የሚወረሰው? አንተ በጣም ጥሩ አንተ ይሄ ከእግዚአብሔር ዘንድ ናት ይላል። አንድ ነገር ልንገር፣ ውርስ መውረስ መጽሐፍ ቅዱሳዊ ነው፣ ሳይንሳዊ ነው፣ ተፈጥሯዊ ነው። ማናችንም ቢሆን አብላጫ ማህበረሰብ የኢትዮጵያ ህዝብ ማለት ነው እንደው በአጠቃላይ በአብዛኛው ጥቂት ሰው ነው እንጂ ደህና በአብዛኛው ችጋራም ቤተሰብ በጣም በትክክል በግልጽ ማለት ነው። ለምን መሰለ እና እኔ አንድ ነገር ልንገር፣ እናትና አባቶች ወይንም ትልልቅ ሰዎች ለራሳቸው ቅሪት ሳያስቀምጡ በልጆቻቸው ቅሪት እየኖሩ ልጆቻቸውን ወደ ትዳር የማይጋብዙ አንድም በሽታ የሆነው ቤተሰብ ነው። ቤተሰብ እንደ ሀገር እንደ ትውልድ ስትጠራው ብዬ ኦልሬዲ ከሽፈናል። መስፍን ወልደ ማርያም እንዳለው መክሸፍ እንደ ኢትዮጵያ ታሪክ ያለ መጽሐፍ አለ፣ አንብቡት። በዚህ አጋጣሚ አድማጮቻችን እናንተም አንብቡት። እና እኔ አንድ እንደዛ ብዬ ነው ማስበው። ልክ ነህ፣ ግን እነሱን መውቀሳውን እናቆምና ለልጅ ብለው አይሰሩም። እኔ እናንተም የእናትና የአባቶቻችን ታሪክ እንዳንደግም ዳትስ ዋይ እኮ እኔ እናንተ በሌላ ሀገር ላይ ሆነን ይሄን ጉዳይ የምናወራው ለልጆቻችን ልንገርህ። ማፈቅራ ልጅ አለች። ልክ የእኔ ፋሚሊ ላይ የተደገመው ነገር እንዳይደገም ማቆም አለብኝ ብለህ አስበህ ነው? ተጠንቅቄ ነው የምጠነቀቀው። አግኝተኸኛል? ትጠነቀቃለህ። ለምን ያኔ መከላከያውም አልነበረም ምናምን ፋዘር ሴተኛ። አንተ ምንድን ነው ያለ አስተሳሰብ? አግኝተኸኛል? አሁን ባወራ ነው ወቃሽ ነው ወይስ አይደለም? የእናቶቻችን የአባቶቻችን ወቃሽ አይደለም። በእርግጥ እኔ ምን አስባለሁ መሰለኝ ማይኩ ላይ ይሄ የሙሉ የአፍሪካውያን ያው አፍሪካን ያለ ነው ማህበረሰባችንን ነው የምንመስለው። ስናድግ ማህበረሰቡን መስለን ያደገው። ይሄ የኛ ቤት ኦር የጎረቤት ችግር ብቻ ሳይሆን ሙሉ የኢትዮጵያ ኦር ደግሞ ሙሉ የአፍሪካ ችግር ነው ብዬ ነው ማሰብ። ትንሽ ድምጽ ትንሽ ይሸራረፋል። አሁንስ ይሄ የኛ ቤተሰብ ኦር የጎረቤት ኦር እኛ የምንኖርበት ማህበረሰብ እኛ የምንኖርበት አካባቢ ችግር ብቻ ሳይሆን ብዬ ማስበው ሙሉ አፍሪካ ያለንበት ችግር ነው ብዬ ነው ማስበው። እንደ አህጉር አህጉር ጋር ምን ያስኬዳል? እንደ አህጉር ነው። ይሄን ነገር መውራት ከጀመርን ወደ አህጉር መሄዳችን ኖ የኔና ኖ አሁን እነሱ ቤት ያለው ችግር እኛም ቤት አለ። እናትና አባትን ስለምትወድ እናትና አባትን መለጠፍ አልፈልግም ጋር ማንም የእናትና አባት ላይ መለጠፍ አይፈልግም። ኖ ለጥፋለሁ እንጂ በጣም ችግሩ እኮ እንደ አህጉር ተጎርተናል እኮ ነው የምልህ። ሶስታችሁም እናትና አባታችሁ ላይ ለጠፋችኋል ማለት ነው? አይ እኔ የለጠፍኩት የሰፈር ሰዎች ላይ ነው። እኛ ቤት በትክክል ያደረገው ሁሉም ቤት እንደዛ ካልክ እንደዛ ነው የሚል እንደዛ ነው። እኔ ማው በስንሳ ነው ያለው ካንተ የተለየ እኮ ኑሯል ነው። እኔ ሁላችንም እንደዛ ነው ያለው። ምን መሰለህ እንዴ ዳሬን ይዤ ልጆቼን አፍርቼ ምናምን ነው
በእርግጥ አሁን አንተን እንትን የሸወደ የፈረንጆቹን ላይፍ እያየ ነው። በእርግጥ ግን ልክ ነው። ድሀ ሀገር ውስጥ የሚኖር ሀብታም ድሀ ነው። ወተት መጠጣት ጥሩ ላይፍ ኖርኩ ለማለት እንትን ምክንያት ይሆናል ወይ? በጣም አሪፍ በጣም ስጋ መብላት ይሄ ነው ወይ ላይፍ? ወተት ጠጥቼ ነው ያደግኩት ምናምን ይላል እዚህ አሁን ማንም የሚጠጣው። አዎ በማር ቦት ታሳድጋናለች ይባላል ኢትዮጵያ። እስቲ ማሩን ቀምሰህ ታውቃለህ ወይ ነው? ኖ እሱ እኔ አሁን ኡጋንዳ መጥቼ የበላሁት ማር ማለት ነው። እውነቴን እኮ ኡጋንዳ መጥቼ የበላሁት ማር ኢትዮጵያ የለም። ምን ሀሳብ ይሰጣል? ሁሉም እናትና አባቱ ሲወጡስ አካባቢ እያለ ሀገር እያለ ነው። እናትና አባቴን አላለቀስኩም የማልኩም መሰለህ እንደ ጄኔሬሽን አንተ ታዲያ እናትና አባት ነው አይ ከሽፈናል ነው ምንድነው ይሄ ቀንጭነራል ነው ጄኔሬሽናሊ። ለምሳሌ እኛ ቤት 8 ነን። ለምሳሌ ምሳሌ ነው ማውራ ግን የምርም ነው እና ሁለት ቢወልዱ ሌሎቹ ብራዘሮች ምናምን ባይወልዱ ኖሮ እየበላው ማድገው ምግብ አሁን እንደዚህ ከምታይ ፊዚካሊ ሜንታሊ አይቀነጭርም ነበር። አልቀነጨርኩም ግን የተሻለ ሆን ነበር። አገር ስመራት አይ ነበር። እዚህ ካምፓላ ቁጭ ካምፓላ ጋር አታገኘኝም። ሜቢ አያር ሶ ይሄ የአንድ ሰው ታሪክ ሳይሆን የማወራ አሴ ጄኔሬሽን ነው የምነግርህ። እንደ ህዝብ ቀንጭረናል። ብታምንም ባታምንም ፕሮፌሰር መስፍን ወልደማርያም በቃ መክሸፍ እንደ ኢትዮጵያ ታሪክ አንብበው እና አመሰግናለሁ።